እውቀት ከያዘው ጭንቅላት ውስጥ ቁልፍ አለ ማለት ነው። እሱን ቁልፍ የትም ቦታ እየከፈተ መጠቀም ይችላል። መመንዘር ይችላል። መልክ ቢጠፋ እውቀት አለ። በመልክ ብቻ ነገሮችን አቺቭ ታደርጊያለሽ ብዬ አላምንም። መጥጠፊና ረጋፊ ስለሆነ ማለት ነው። ከዛ ወደ ማስታወቂያ በደንብ ገባሽበት? የራስሽን ጀምር? የራሴን ድርጅት የከፈትኩት ከተመረኩ ከዩኒቨርሲቲ አይ ቲንክ አመት ከምናምን ይመስለኛል። የራሴን ድርጅት የከፈትኩት የማስታወቂያ ድርጅት ከፈትኩኝ አመት ከምናምን። መሀል ላይ ግን እንደዚህ አይነት የማስታወቂያ ብር ታውቂያለሽ ጥሩ ነው በጣም እና እያደገ ነው የሚመጣው። እውቅናሽ በጨመረ ፎሎወር ነምበርሽ በጨመረ የሰው ተወዳጅነት እንዳለሽ ምናምን ነገር ፕሩፍ የሚያደርጉ ነገሮች ካሉ እና ኳሊቲ ያለሽ ሰው ከሆንሽ ድርጅቶች ወደ አንቺ ይመጣሉ። ፍላጎታቸው እየጨመረ ይመጣል። ባንቺም እንደሚያተርፉ ሳያረጋግጡ አይደለም የሚያሰሩሽ። ብዙ ማስታወቂያዎችን ሰርቻለሁ። ቲቪ ላይ በጣም ነበር ማስታወቂያ እኔ ነበርኩ በቃ በየቦታው ነበርኩኝ።